ምን ነው በትካዜ ተዋጥሽ? ምን ብታስቢ ነው እንደዚህ በሀሳብ ጭልጥ ያልሽ? ምን እባክሽ ይሄን ስራ መስራት ስልችት ብሎኛል። ነገሮች ምንም ሊስተካከሉልኝ አልቻሉ። አይዞሽ ሁሉም ነገር ያልፋል። ይልቅ አሁን እሱን ማሰብተሽ ስራሽን ስሪ። ታውቂያለሽ ወደዚህ ህይወት ውስጥ እገባለሁ ብዬ አንድም ቀን አስቤ አላውቅም ነበር። ማን አስቦ ያውቃል? የእያንዳንዳችን ምስጢር ሲፈታ ብዙ ህመም አለ። የኔ ህመም ግን በጣም ከባድ። እባክሽ አሁንም ስለዛ ጉዳይ ልታወሪ ባልሆነ። ምን አወራለሁ ብለሽ ነው ጓድ? ይልቁንስ አንቺ ሂጂ፣ እኔ ትንሽ መቆየት እፈልጋለሁ። ካልሽሽ አስጨንቅሽ አልፈልግም። ሄሎ እሺ መጣሁ እዛው ጠብቀኝ አዎ መጣሁ ጥሩ መልካም ነገሮችን በሚገባ እየሰራ እንደሆነ ተስፋ አደርጋለሁ። አዎ አለቃ፣ ላንተ ተቀጥሬ በመስራቴ በጣም ደስተኛ ነኝ። ጥሩ። ከባለቤቴ ጋር ከተለያየን ጥቂት ጊዜያቶች አልፈዋል። በመካከላችን ምንም ልጆች የለንም። በትዳር ዓለም ለ4 አመት አብረን ቆይተናል። ግን ምንም አይነት የደስታ ስሜት አይሰማኝም ነበር። ስለዚህ እግር በእግር እየተከታተልክ መረጃዎችን ትሰጠኛለህ። ስራህንም በአግባቡ እየሰራ እንደሆነ አውቃለሁ። ባለቤት አሁንም ከተለያዩ ወንዶች ጋር ጊዜ ስታሳልፍ ፎቶ አንስቻታለሁ። ያንን ነው ይዤ የመጣሁት። መልካም። እንግዲህ ጥሩ መረጃ ናቸው ብለህ ያገኛቸውን እንድታመጣልኝ ነው የምነግርህ። ካላስቸገርኩ ከጨረስ ትንሽ ቀጠሮ ነበረችብኝ። መሄድ እችላለሁ? ትችላለህ። ሂድ። እሺ አለቃ። እንዴ እስካሁን አለ? ምን ታደርጋለህ? በል ተነስ 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 በጣም እሺ። ይኸውልህ እኔ እስከምደውል ድረስ እንዳትደውልልኝ ገባህ? የዘንድሮ ወጣቶች ግን በቃ ልፍስፍስ ናቸው አይደል? እንዴ ቆይ አንተ ምን አይተህ ነው ማሚ ያልከኝ? በል ተነስ 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 ውጣ። ኧረ ውጣ ውጣ ውጣ። ደግሞ ማሚ ይላል እንዴ? ማም ተቀር እሺ ሄኒ እስከዛሬ ድረስ የጠየቀኝን ጥያቄ እውነታውን ሙሉ በሙሉ እንድነግር ነው አይደል የምትፈልገው? አዎ እንድነግሪኝ እፈልጋለሁ። ከ4 አመት በፊት ወደዚህ ሀገር ከመምጣቴ በፊት አንድ ሰው ነበር እኔንም ከኔም አልፎ ቤተሰቤን እንደምረዳ ሳምኖ ያመጣኝ።
እሺ እና ከዛ በኋላማ ባላሰብኩት መልኩ ሴትነቴን ለባህል ሀብቶች ሸጠው ሴትነቴን እስክጠላ ድረስ በደል አደረሰብኝ። ራሴን ጠላሁት። ታዲያ ያን ሰው እስካሁን አላገኘሽው? ይሄን ሁሉ 4 አመት የሆነ ቤት የሆነ ቦታ አገኘዋለሁ ብዬ በዚህ ስራ ስታሽኖር ያለው አሁን አንተን ካገኘው በኋላ ግን ስራው ከመሰልቸትም አልፎ አስጠልቶኛል። ይቅርታ ግን በሰው ልታፈላልጊው አልሞከርሽም? በምንም መልኩ እድሉን ላገኝ አልቻልኩም። እኔ ያልገባኝ ግን አንቺ የነበርሽው ገጠር ነው አይደለ? ታዲያ እንዴት ልትገናኙ ቻላችሁ? በወቅቱ እኛ አካባቢ የመጣው ለሽርሽር እንደነበር ነግሮኛል። ቆይ ታዲያ እሱነቱን የሚገልጽ ወይ ደግሞ ፎቶ ነገር ምንም የለም? እስከዛሬ ድረስ እሱ ቢኖረኝ እንደዚህ ሆኜ የምኖር ይመስላል? ይልቁንስ ሶንቶና ሌላ ነገር ነው። እሺ እኔ የሚገርመኝ ተባተናል እኮ ግን የሆነ ጉዳይ ሲገጥም ያን ፍቃድ ቤት መጥተህ የምትቆራደር ለምንድን ነው? ይኸውልሽ እስከ ዛሬ አብረን መኖር አልቻልንም። ይሄንንም ቢሆን ልብሽ ጠንቅቆ ያውቀዋል። ተፋተናል እኮ ብንፋታም ሀብት ንብረት የሚያከፋፍል ደረጃ አልደረስም። ለሱም ቢሆን እኮ እኔም ዝግጁ ነኝ። ሀብት ንብረቱ የኔ ብቻ ነው እንጂ የሁለታችንም ሊሆን አይችልም። እባክን ይሄን ወሬ ናቁ። ያው ይሄን ሁሉ ስታወር 4 ወር ሞላ። ቆይና ምን ይጠበስ? ትሰሚያለሽ? ጠንቅቄ አውቅሻለሁ እኮ። ለዚህ ነው ተስፋ የቆረጥሽው። ደግሞም ልብሽ ያበጠውና የደነደነው ለዚህ ነው። ትሰማኛለህ? በልብ የሆነ ነገር አስበህ ከሆነ እንዳትሳሳት። ታውቃለህ? እኔም ስላንተ መረጃ አለኝ። እሱ ነው አስሮ ያስቀመጠኝ። እንደዛ ካሰብክ አሁንም እዛው ባለበት ታስረ ትኖራለህ። እኔም ብሆን መረጃ አለኝ። ይኸውልህ እኔ ምንም የመሆን መብት አለኝ። እንዲህ እንደ ወንድሙ ያደረገኝ አንተና ስራዎችህ ናቸው። አንተ ሳገባ ጥሩ ሰው መስለኝ ነበር፣ ግን አንተ የተረገምክ መጥፎ ሰው ነህ። ግን አንቺ እስከ መቼ ነው የኔን ህይወት የምታበላሽው? ቆይ አንተስ እስከ መቼ ነው የሰው ህይወት የምታበላሽው? ትሰሚያለሽ? ስላለፈ ታሪኬ እንድታነሽልኝ አልፈልግም። እኔም ስላለሁበት ህይወቴ አትነዝንዘኝ። ውጣልኝ፣ ውጣ። ስለተፈጠረው ነገር በጣም ነው ማዝነው። ያው ከዚህ በኋላ የሚያስደስት እንጂ የሚያሳዝን ህይወት ካንተ ጋር አይኖረኝ። ታውቂያለሽ፣ አንዳንድ ሰዎች ሳይገባቸው በማይመጥናቸው ቦታ ይገኛሉ። ያው ሁሉም ነገር በምክንያት ስለሆነ ይሆናል። እሱስ ልክ ነሽ። አለቃ ደወለ። ሄሎ። አቤት አለቃ። መጣው፣ እዛው ቅርብ ነኝ። መጣው። ምን ነው? መሄድ አለብኝ። አለቃ ተበሳጭቶ ነው የደወለልኝ። ማታ ትመጣለህ አይደል? እንደውል እመጣለሁ። አለቃ ችግር አለ እንዴ? ምን እቺ ሴትዮ እኮ ናላይን አዞረችው እኮ። ንብረታችንን አይኔ ያያት ተካፈላት። እሷን አሰናብቼ
የግል ያደርገዋል። ለዚህ ነው 4 ዓመት የጠበቅኩት። ምን ግደላት። ማ እኔ የምትፈልገውን ነገር አደርግልሃለሁ። አንተ ብቻ ያልኩህን አድርግ። ይቅርታ አለቃ፣ እኔ እንደዚህ አይነት ነገር ማድረግ አልችልም። ይቅርታ። ይኸውልህ ህይወትን የሚለውጥልህ ነገር አደርግልሃለሁ። እስቲ ራስህን ተመልከተው። እስከ መቼ ነው ራስህን ዝቅ አድርገህ የምትኖረው? ይኸውልህ ብታስብበት ይሻላል። ያው እኔ ነገርኩህ እኮ ትሰማለህ? አስብበት። አሁን ከመኪና ይወራል። ዛሬ ውድ ጓደኛሽን ቀጥረሽዋል መሰለኝ። እንዴት አወቅሽ? እሱን ስትቀጥሪ ነው እንደዚህ በስስት ጎዳናውን የምታየው። ተይ እባክሽ። ቆይ ግን ምን ቢያስነካሽ ነው? ዛሬ አንቺ ደግሞ ስራ ላይ ተፍተፍ ማለት አልፈለግሽም መሰለኝ። እንዴት አወቅሽ? ያው ጥያቄ ከበዛሽ እንዳልኩሽ ነው። አይ ጓዴ፣ እንዲህማ አትጓጊ፣ መምጣቱ አይቀርም። እሺ አሁን በደንብ ሌሎች ጥያቄዎች ይኖርሻል? አሃ ጫና ያለው ነው መሰለኝ። መሄድ ሳይኖርብኝ አይቀርም። እንደሱ ይሻላል። እንዲህ አጓጊ ነገር ፈጣሪ ለኔም ቢያድለኝ ደስ ይለኛል። ለሱ ይታደሉታል እንጂ አይታገሉትም። ልክ ብለሻል። እኔማ ወደ ትግሌ ልሄድ ነው። ቻው በቃ ደንብኛ ያጩልኛል። ወይ ማርቲ፣ የኔ ሳዳር አዳር እንዳይመስልሽ። ወይ ምን አይነቱ አልቃሻ መሰለሽ ያጋጠመኝ። ድንግል ነኝ አልፈልግም ብሎ አላልቀሰልሽም? ማርቲ ላስቅሽ ብል ዝም አልሽኝ እኮ። ሄኖክ እኮ አልመጣም። አልደወልሽለትም? ስልኩ አይሰራም። ሜቢ ስለማንነቴ ነግሬው ደብሬ ይሁን እንዴ? አንቺ ደግሞ እስኪ ደግ ደጉን አስቢ። የሆነ ግራ ያጋባኝ ነገር አለ እውነት። አንቺ ያሰብሽው የፈለግሽው ነገር ስላልሆነ እንጂ ምንም አልተፈጠረም። እንደዚህ ሆኖ እኮ አያውቅም። ማለት ሌሊቱን ሙሉ ስደውልለት ስልኩ ይጠራ ነበር። አሁን ግን አይሰራም። ምናልባት ስልኩ ተሰርቆበት ሊሆን ይችላል እንጂ ዝም አይልሽም። አንቺ ጠፍቶበት ይሆን እንዴ? እኮ ሄሎ ሄኖክ፣ በጣም ይቅርታ ስልኬ ቻርጅ ዘግቶ ነበር። ማታ እንዳልመጣ ደግሞ አለቃ ቀጥሮኝ ነበር። አይ እኔማ አሁን አንተን ፍለጋ ነበር የወጣሁት። ምናልባት እዛች ምግብ ቤት ካገኘው ብዬ። እንዳስጨነቅኩሽ ይገባኛል፣ ግን ምን ላድርግ? ነገሩ ድንገት እንዲህ ተፈጥሮ። ለማንኛውም እንኳንም አንተ ደህና ሆንክ። እኔማ ምን ሆኖ ነው ብዬ ተረብሼ እኮ ነው። ይቅርታ። ያው ይቅርታውን በስልክ አልፈልግም፣ በአካል ነው የምፈልገው። አሁን አለቃን አግኝቼው እንደጨረስኩ ወደ አንቺ ጋር ነኝ። ውያንተ አለቃ ደግሞ ህይወትህ አደረከው እኮ። አስተዋውቅሻለሁ። በቃ እየደረስኩ ነው፣ እንገናኛለን። እሺ እሺ፣ ቻው። እሺ ጥሩ መገናኘት ብቻ ሳይሆን መወሰን መቻል አለበት። እኔ እኮ የቀረብኳት ነገሩን በደንብ ለማጣራት ፈልጌ ነው። የምን ነገር? አንተ አድርግ የተባልከውን ብቻ ማድረግ ነው። አለቃ ምን መሰለ፣ ደወለች። ሰብለች? አንሳው። ሄሎ። ምን ነው ስልኬን ለማንሳት ዘገየ? ይቅርታ። ከካፌ በተሻለ መልኩ የራት ግብዣ ላዘጋጅልህ አስቤያለሁ። እሺ። ነገ በራት ሰዓት እንድንገናኝ እነግርሃለሁ። እሺ። ባይ። በጣም ጥሩ። ማጥመዱ ሀብለ ጀምራል። ለዚህ
ለዚህ ደስታ ደግሞ ዛሬ እራት መጋብዝህ እኔ ነኝ። አለቃ ነገርኩህ እኮ የፈለክበት ቦታ እንሂድ ካልክ እሺ። አንድም አውቀው ቤት አለ፣ በዛው ጓደኛዬን አስተዋውቃለሁ። በጣም ጥሩ ግባ። እሺ ማርቲ ማር ምን ሆነሻል? ሞገስ እንዴት ነው የምታውቀው? ተዋወቃላችሁ እንዴ? ሞገስ አለቃ ያልኩሽ እሱ ነው። አለቃ እሱ ነው? አንተም የሱን ስራ ነው የምትሰራው? አልገባኝም። የሴት ገላ አብረኸው ነው የምትነግደው? እንደሱ አይደለም ማለት። ልቀቀኝ! አጠገቤ እንዳትደርስ። ምን ሆነሽ ነው? ከዚህ ህይወት ረፍት አገኘው ብዬ ሳስብ ቆሻሻ ህይወት ውስጥ ካስገባኝ ሰው ጋር አብሮ የሚያብር ሲሆናል ብዬ አንድም ቀን አስቤ አላውቅም ነበር። ምናልባት ነገሩ አንቺ የዋነሽ ሁሉን ነገር በቀናነት ነው የምታየው። አስቢው እስኪ ለ7 አመት ሙሉ ሳፈላልገው የነበረውን ሰው አብሮኝ ከሚውል ሰው ጋር ሳገኘው አስበሽዋል? ሳይገባኝ ቀርቶ እኮ አይደለም። ግን ቆይ እሺ፣ በዚህ ጉዳይ ወርታችሁ አታውቁም? በቅርቡ ነበር ያሳወቅኩት። ሰውየውንስ ማለት ፎቶ ምናምን ወይም ያለሽ? በወሬ ደረጃ ነው እንጂ እሱነቱን የሚገልጽ ነገር እንኳን አላሳወቅኩትም። እኔ ጋርም የለም። ታዲያ ይህንን ስለተረዳ ይመስለኛል ሰሞኑን መሸሽ ያበዛው። ግራ የሚያጋባ ነገር ነው። ሰራለታል። ለመሆኑ የት ነው የምታውቃት? ማንን? ማርታን ነው። ያው መጠጥ ቤት። በእርግጠኝነት ለመዝናናት ስትሄድ ነው? አዎ። ግን ታውቃታለህ እንዴ? የሆነ ወቅት አዎ፣ ያው ተዋውቀህ ትለያይ የለም። አንተ ብቻ የዛሬ ቀጠሮ ላይ ፎከስ አድርግ፣ ቀሪውን እኔ ጨርሰዋለሁ። ቆይ ምን አይነት ግንኙነት ቢኖራቸው ነው? አለቃስ ምን አይነት ባህሪ ነው ያለው? ይህን ነገር ማጣራት አለብኝ። አዎ ሰብለ ትምጣ እንጂ ቀስ በቀስ አጣራለሁ። ምን ነው ዝም አልክ? አውራ እንጂ። አንድ ጥያቄ ልጠይቅሽ፣ ፈቃደኛ ኮንሽ በመልሽልኝ ደስ ይለኛል። ጠይቀኝ። ሞገስን ታውቂዋለሽ? አንተ መሽከሩ ነህ እንዴ? አይደለም፣ ግን እንድረጅኝ እፈልጋለሁ። ምን ነው ሚስትህን ለሀብታም ሸጠብህ እንዴ? ማለት ይኸውልህ ሞገስ ማለት ከተለያየ ቦታ የተለያዩ ሴቶችን እያስመጣ እንደፈለገ ከቀለዱባቸው በኋላ አሳልፎ ለባለ ሀብቶች ይሰጣቸዋል። ይሄ ደግሞ ዘግይቶ ነበር የገባኝ። እኔም እሱን ለመበቀል ስል ከሱ ባልተናነሰ ስራ እየሰራ ኃጢአተኛው ሆንኩኝ፣ ሱሰኛው ሆንኩኝ። ታውቃለህ፣ እሱ የተረገመ ሰው ነው፣ እርኩስ ነው። እሺ እምረዳህ ነገር ካለ ግን አለውን? እሺ ጠይቀኝ። ይቅርታ መሄድ አለብኝ።
እንዳትሄድ ንገረው። እሱ የሚያደርገውን ነገር ሁሉ አደርጋለሁ። ንገረው እሺ። ሞገስ ይባላል። ማርታን ወደዚህ ህይወት ውስጥ ያስገባኋት ነው። ምን ስራ እንድትሰሪልኝ ይፈልጋል። የምታውቂውን በሙሉ ትነግሪኛለሽ፣ ስለ ሄኖክ ጭምር። በፍጹም አልገባኝም ነበር። ይሄን ሁሉ ያወቅኩት ደግሞ ከተፋታችሁ ባለቤቱ ነው። ደግሞ አሁን ስለሱ ሁሉን ነገር አውቃለሁ። አሁን በዚህ ልክ መሆኑ ምንም ትርፍ የለውም። ሁሉን እውነት አውቀናል። ያንቺ ታሪክ ደግሞ የሚዘጋው ለ4 አመት ህይወትሽን ያበላሸው ሰው ሲገኝ ብቻ ነው። በዚህ መልኩ ነው ትረዳኝ አሰብከው? አዎ። ለምን? ስለምወድሽ ማርትዬ። ባለቤቱም እኮ ትረዳናለች። እውነት ከሆነ የምናየው ይሆናል። እኔ ማንንም ቢዋሸኝ ቢከዳኝ አይገርመኝም፣ ምክንያቱም ሁሉንም ስላሳለፍኩት። በፍጹም አይሆንም። በፍጹም ያንቺን ብቻ አይደለም የብዙ ሰዎች ህይወት ነው ያበላሸው፣ የኔንም ጭምር። የት እንዳለ አውቃለሁ። ያልኩሽን ልታረጊ ይገባል። እንዲለያዩና እሷ ከዚህ በሰቀቀን ድራሿ እንዲጠፋ ፈልጋለሁ። የፈለከው ልታረገኝ ትችላለህ፣ ግን በገዛ ጓደኛዬ ላይ ይሄን ያህል በደል ፈጽሞ አልችልም። ትሰሚያለሽ? አለበለዚያ በራስሽ ላይ እንደፈረድሽ ቁጠሪው። አንተ ትንሽ አታፍርም እንዴ? ልክ እንደ ድሮ የፈለከውን ነገር የምታደርግ ይመስልሃል? ያለኔ ፈቃድ ቤቴ መምጣት አልነበረብሽ። እረሳኸው እንዴ? አንተም እንኳን አንድ ሰሞን እኔ ቤት ያለ ፍቃድ ትመጣ ነበር። ይኸውልሽ አሁን ቤቴን ለቀሽ ውጪ፣ አለበለዚያ ምን ውርድ ከራስ እባክህ። አንዳንዴ ህይወት እንደዚህ ናት። ልክ እንደገጠመኝ ዛሬ ነፃ ወጥቻለሁ። ህይወቴን ያበላሸው ሰው በገዛ ሚስቱ ተቀጥቷል። እሷም በህግ ጥላ ስር ትገኛለች። አይገርምም? ለካ ጊዜ ሂድ እንጂ ሰውን ስትበድል ቅጣቱ የከፋ ሆኖ ነው የሚደርስብህ። ስለዚህ ላለመቀጣት አትበድል።